ኢትዮጵያ የአየር ላይ ታክሲ ልትጀምር ነው። እንግዲህ እስከዛሬ እነዚህን ሁለት ቃላት አንድ ላይ ሰምተናቸው አናውቅም። ታክሲ፣ አየር የሚሉትን ማለት ነው። ከታክሲ ጋር ተያይዘው በአብዛኛው የምናውቃቸው አገላለጽ ቃላት የመሳሰሉት ከዚህ እንደሚከተሉት ናቸው። ለምሳሌ ወራጅ አለ። ረዳት እባክህ መልሴን ስጠኝ። አረ ትራፊክ መጣ። እስቲ ጠጋ በሉ። የታክሲ ሰልፍ ኩራታችን። ተራ አስከባሪ ወያላ ወይም ደግሞ ረዳት እና የመሳሰሉትን። ታዲያ ታክሲ ካላችሁ ዘንዳ እነዚህ ከላይ የዘረዘርናቸው ነገሮች ይኖራሉ ወይ ብለን ለመጠየቅ ያህል ነው። ማለቴ ለምሳሌ የምንሳፈረው አየር ላይ ነው ማለት አየር ላይ ተሰልፈን አሁን እየተሰለፍን እንዳለ ነው ማለት ነው ወይስ ደግሞ በገመድ ተንጠልጥለን ምናምን ነው የምንወጣው ማለት ለመረዳት ያህል ነው። ለምሳሌ ወራጅ አለ ስንልስ እስቲ እዛች ከደመናው ፈቀቅ ብለህ አውርደን ነው የምንለው። እሺ ይሄ የምንጨቃጨቀውስ ነገር ማለት ለምሳሌ አንዳንድ ረዳቶች በኪሳቸው ዝርዝር መልስ ከመያዝ ይልቅ ምርጥ መልሶች ነው ይዘው የሚዞሩት እና እሱስ ነገር እንደሱ አይነቶች እሴቶች የት ልንጥላቸው ነው? ብቻ እኛ ከምናውቀው ታክሲ ጋር ዜናውን በሰማን ወቅት ለማግባባት ሞክረን ትንሽ አቅቶናል። እንግዲህ በደንብ ቢብራራልን እያልን ነው። ግን ኢትዮጵያ የሆነ ሁሉንም ነገር ካልያዝኩ አይነት ሙድ ውስጥ የገባች አይመስላችሁ? ያንንም የቀድሞ ጠቅላይ ሚኒስቴር 10 ድስት የጣደች ሴት ሁሉም ያርባታል ይሉ ነበረ። ማለቴ ዋናውን ይሄ የኑሮ መሻሻል የዜጎች የኑሮ መሻሻል፣ በልቶ ማደር፣ ፍትሃዊ አስተዳደር፣ ሰላም ወጥቶ መግባት ምናምን የመሳሰሉትን ዋና ጉዳዮች የሆነ የቅንጦት ነገር አደርጋችሁት በግልባጩ ደግሞ ይሄ የኤሌክትሪክ መኪና፣ የአየር ላይ ታክሲ፣ ዝናብን ጠምዝዞ ማዝነብ ምናምን የመሳሰሉትን ዋና ጉዳያችን ያደረጋችሁት አይመስላችሁም? የህልውና ጉዳይ አስመሰላችሁት ለማለት ነው። የሆነ ቦታ ግን የተለዋወጠ ነገር ያለ ይመስለናል። ትንሽ ዞር ብሎ ማየት መልካም ነው። ብቻ ይሄ በየጊዜው ከምታስተዋውቁን ነገሮች መካከል ከፍ ያለው ቴክኖሎጂ ነው፣ አንገብጋቢም ጭምር። አንዳንድ የትራፊክ ፖሊሶችን ግን አይጎዳም ወይ የሚል ጥያቄ ማንሳት ተገቢ ይሆናል። ምክንያቱም አንዱ አሉ በሹመት ተሹመህ ቢሮ ገብተሃል ተብሎ ሲነገረው ስቅስቅ ብሎ አልቅሶ አትሹሙኝ ይቅርብኝ እዚያው መንገድ ላይ መቀበል ይሻለኛል አሉ። አለቃው ዞር ብሎ ምንድነው የምትቀበለው ሲለው ንፋስ ነው አለ። እና የትራፊክ ፖሊሶች ንፋስ መቀበላቸውን ይቀጥላሉ ወይ? ታየኝ እኮ አየር ላይ እሱም እየበረረ መጥቶ መስኮታችንን ኳኳ አድርጎ ዳሪያስ ሲለን በቃ እንግዲህ ኑሯችን የስፓይደርማን እና የባትማን አይነት ነገር መሆኑ ነው ማለት ነው። እንግዲህ ኑሯችን ማማሩ አይደለም ችግሩ። አሁን በቀደም ምን የሚል ዜና ሰማን መሰላችሁ? የጅቡቲ ምድር ባቡር መብራት ስለተቋረጠበት ወደ ውጭ የሚላኩ ምርቶች መርከብ ማምለጡ ተነግሯል ይላል። እንግዲህ መብራት ኃይል በመናቀው የስራ አፈጻጸሙ የሚቀጥል ከሆነ የአየር ላይ ትራንስፖርቱ መንገድ ካስጀመረን በኋላ ቻርጅ ሲያልቅበት ሊለቀን ስለሚችል ከታች በፍራሽ የሚቀበለን ግብረ ኃይል ይዘጋጅልን ስንል አስቀድመን ለማስጠንቀቅ እንወዳለን። የኢኖቬሽን እና ቴክኖሎጂ ሚኒስቴር በበጀት ዓመቱ የኦዲት ሪፖርት ላይ በአጠቃላይ 600 ሚሊዮን ብር እንዳጓደለ ተነግሯል። ያው ሚኒስቴሩ አቶ በለጠ ሞላ ደግሞ እናጣራለን የሚል ምላሽ ሰጥተዋል። ይህቺ እናጣራለን ግን የሆነች ማለት በጣም የተመዘበረች ቃል ሆነች እኮ እንዴ! ፖሊሱም ሚኒስቴሩም እናጣራለን።
ረስተውት ከሆነ ግን ለማስታወስ ያህል እርሶ ማጥራትም ማጣራትም የነበረበት ያኔ ሲሆን አሁን ግን የማጣራት ስራው የፖሊስ ድርሻ ነው። እንግዲህ በዜናው ላይ ለሁለት ሰራተኞች በየወሩ 800,000 ብር በሌሉበት ሲከፍል እንደነበር የተነሳ ሲሆን ባሉበትስ ቢሆን ግን እናንተ መስሪያ ቤት ምን የሚሰራው ሰው ነው ይሄ ሁሉ ብር የሚከፈለው እንዴ? ነው ወይስ ለራስዎትና ለራስዎት ነው ሲከፍሉ የነበረው? ማለት እንደ ቀበሌ ቤት ሀና ለካሉ ራስዎትን ማለት ነው። ቀድሞ ነገር የኢኖቬሽን እና ቴክኖሎጂ ሚኒስቴር ስለምን በሰው ይሰራል የሚል በጣም ክሪቲካል ጥያቄ እኮ ማንሳት ይኖርብናል እንዴ። ኢኖቬሽኑን ለማስመስከር በሮቦት ነው መንቀሳቀስ ያለበት። ብቻ በወር 800,000 የሚከፈላቸውን እነዚህን መንፈሶች ስላልተገለጹ ማለት ነው ፖሊስ ቢያቀተው አንዳንድ ሀገር በቀል እውቀቶችን ተጠቅመን በመጠቀም ማጋለጥ ይኖርብናል። እኔ ግን የምናሰራቸውን ሁሉ ለማወቅ ፈለኩ፣ ለማወቅ ጓጓ። እንዴ የመስሪያ ቤቱ ሰራተኞች ራሱ ደሞዝ ተደምሮ ይሄን ያክላል እንዴ? በወር ማለት ነው። እንግዲህ በቀረበው ሪፖርት ላይ ሚኒስቴር መስሪያ ቤቱ ምን ይሄ ብቻ እንደ አብዛኞቹ ሚኒስቴር መስሪያ ቤቶች ባልተጠናቀቁና እንደውም ባልተጀመሩ ፕሮጀክቶች ስም በጀት ያስለቅቅ ነበር ብሏል። አስተዳዳሪው ድልድይ ለመስራት ብሎ በጀት ያስለቅቃል አሉ። ከዛ በኋላ ሰዎች ሰብሰብ ብለው እንዴ ቀበሌው ላይ ግን እኮ ምንም አይነት ወንዝ የለም ሲሉት እሱ ደግሞ የሚቀጥለው ዓመት እቅዳችን ነው አላሉ። ስለዚህ በዚህ ኦዲት የሚደነግጡ አይመስለኝም። ምክንያቱም ሚኒስቴር መስሪያ ቤቶች ምን ሆኑ የስከዛሬዎቹ? ለምሳሌ አሁን ባለፈው የኢሚግሬሽን እና ዜግነት ጉዳዮች የቅጣት እያለ ከህዝቡ የሚሰበስበውን ገንዘብ በግለሰቦች አካውንት እንደሚያስገባና ገንዘቡን ለምን ጥቅም እንዳዋለው ራሱ እንደማይታወቅ ተገልጾ ነበረ። ይሄ ሪፖርት በቀረበበት ወቅት ግን ኃላፊዋ ራሱ እዛ ፓርላማ ተገኝተው ሪፖርቱን እንኳን አላዳመጡም፣ ሌላው ቢቀር ማለት ነው። እናማ ያው እኛን ያስጨነቀንን ያህል እርሶን የሚያስጨንቆት አይመስለንም ለማለት ነው። ለነገሩ እዚህ ሀገር ባለስልጣን በሙስና ሲከሰስ አይተን እናውቃለን? በፍጹም። ለምን ይመስላችኋል? የኛ ሀገር ባለስልጣኖችም እግዜር እጁን ታጥቦ የፈጠራቸው ናቸው። በጣም የቀድሞቹ እንበላቸው አምባሳደር በማድረግ ነበር የሚታወቁት። የሆነ ሰው የሆነ ጥፋት አጠፋ ተብሎ ሲታመን በሹመት አምባሳደር ተደርጎ ይላካል። እኔም አንዳንድ ጊዜ ይሄን ነገር ባህላችን ነው እወቁልን ለማለት ይሆን ምናምን እላለሁ። እናማ ዘንድሮ ዝውውሩ የሀገር ውስጥ ሲሆን የአንድ ነገር ሚኒስቴር ሙስና ቢሰራ እንኳ ቅጣቱ የሌላ ነገር ሚኒስቴር መሆን። እናም የኢኖቬሽን እና ቴክኖሎጂ ሚኒስቴርንም አፈጻጸማቸውን በማየት እንደው የገንዘብ ሚኒስቴር ቢያደርጓቸው የሚል ጥቆማ አለ። በነገራችን ላይ ይሄ መስሪያ ቤት ለሌሉ ሰዎች ደሞዝ ሲከፍል ከረመ ሲባል ሰዎቹ ሞተውም ሊሆን ይችላል። ማለቴ ሰማይ ቤት ድረስ እየሄዱ ይሆናል የከፈሉት ብዬ ነው። ብቻ ቴክኖሎጂውን ያሳልጣል ያልነው መስሪያ ቤት የገንዘብ ዝውውሩን ሲያሳልጥ መክረሙን አስተውለናል ለማለት ነው። ሐሰተኛ የትምህርት ማስረጃዎች በመመሪያ ህጋዊ ሊደረጉ ነው የሚል ዜናም ሰሞነኛ ወሬ ነበረ። ቆይ ማለት ዜናው በደንብ እንዲገባን የሆነ ሰው ፎርጂድ ፒኤችዲ ቢኖረው ፎርጂዱን የሰራለትን ሰው ፈልገን አግኝተ ነው ዩኒቨርሲቲ ልናደርገው ነው ማለት። ለምሳሌ ለማ የሚባል ሰው ከሰራለት ለማ ዩኒቨርሲቲ ልናደርገው እና በምን ሂሳብ ነው የሆነ ሰውዬ ጓዳ የተሰራን ፎርጂድ መመሪያ ተጠቅመን ህግ ልናደርገው የምንችለው ነው ወይስ እዚህ ሀገር መመሪያ ማለት አስማት ማለት ነው? ማለት ወንጀለኛ የነበረን ሰው መመሪያ በማውጣት ነፃ ማድረግ ይቻላል? አስተዳደር ሲባል ከሰዎች ጋር አብሮ ማደር የሚመስለውን ሁሉ አንስተን በመመሪያ አስተዳዳሪ ልናደርገው እንችላለን? ታዲያ ለምን የመመሪያ ትርጉም አስማት አይሆንም? ለምሳሌ
በመመሪያው መሰረት ነው የምሰራው ለማለት በአስማቱ መሰረት ነው የምሰራው ወይም ደግሞ መመሪያው አይፈቅድም ለማለት አስማቱ አይፈቅድም ብል ብቻ ሐሰተኛን እውነተኛ ማድረግ በዓለም የቴክኖሎጂ ግኝቶች ውስጥ ራሱ ያልተሞከረ ሐሳብ ያልተደፈረ ሐሳብ ሲሆን እኛ ይህን ግኝት በብቸኝነት መያዛችን ይበል የሚያሰኝ ነው። አንድ ሀቅ ልናገር፣ የዚህ ሀገር የትምህርት ካሪኩለም የበቃ ሰው እንደማያወጣ የታመነ ነው። ግን አንድ ሰው በዚህ ውስጥ እንኳን ሳያልፍ ፎርጂድ አሰርቶ እንደ ወንበር ላይ ሲቀመጥ ምን አይነት ሰው ሊሆን ነው? እንግዲህ አርሶ የሚያበላን ገበሬ እኮ ምንም ሳይማር ነው ይሄን ሁሉ ጥበብ የያዘው ብለህ መከራከሪያ ልታቀርብ ትችላለህ። ግን አርሶ የሚያበላን ገበሬ ቢያንስ ሞራል አለው፣ ፎርጂድ አያሰራም። አየህ እንዴት እንደሚበልጥ። ይሄ የሐሰተኛ ትምህርት ማስረጃ ማጣራት ጉዳይ በትምህርት ሚኒስቴር አነሳሽነት ተጀምሮ የነበረ ሲሆን ጥቂት ቆይቶ ግን በሹክሹክታ ብቻ ነገሩ ታልፏል። ሳስበው ግን ስትነካኩት እላይ ድረስ ሳይፈራረስባችሁ አልቀረም። ለምሳሌ የሆነ መስሪያ ቤት ገብታችሁ ጽዳት ስታዩ ሐሰተኛ፣ ጥበቃ ስታዩ ሐሰተኛ፣ ሄዳችሁ ጸሐፊዋ ጋር ዘው ብላችሁ ስትገቡ ከሐሰተኛው በተጨማሪ ሜዳሊያ ያጠለቀችበት ፎቶ ገጭ ብሎ፣ ከፍታችሁ ኃላፊው ጋር ስትገቡ ከሐሰተኛውና ከሜዳሊያው በተጨማሪ ከመርካቶ የተገዙ ዋንጫዎች ተደርድረው፣ ይሄማ ለያዥም ለገናዥም ያስቸግራል። አሁን ባለፈው አንድ ኢቲቪ ውስጥ የሚሰራ ሰው እዛ ግቢ ከሊቅ እስከ ደቂቅ፣ የምን ሊቅና ደቂቅ ነው፣ ሳር ቅጠሉ ሁሉ የትምህርት ማስረጃው ፎርጂድ ነው ብሎ በመናገሩ ምክንያት ከስራው መሰናበቱን ሰምተናል። እንግዲህ ያው ውሸት ስትበዛ እውነት ትሰደዳለች ነው ነገርየው። ብቻ አንድ የመገናኛ ብዙሃን ሐሰተኛ ማስረጃ በያዙ ሰዎች የሚንቀሳቀስ ከሆነ ዜናውም ሐሰት፣ ዶክመንተሪውም ሐሰት፣ ዘገባውም ሐሰት እንደሚሆን ይጠበቃልና ምክንያቱን አውቀነዋል ለማለት ያህል ነው። እናማ ሐሰተኛ ማስረጃን እንዲህ አቅልላ ያየች ሀገር የምትከፍለው ብዙ ነው ለማለት እንገደዳለን። እንዲህ አስባችሁታል? ሐሰተኛ ማስረጃ የያዘው ሰው ዶክተር ቢሆን ስንት ሰው መርፌ ወግቶ እንደሚገድል፣ አስተማሪ ቢሆን ስንት ሰው በቁሙ እንደሚገድል፣ ዳኛ ቢሆን ስንት ሰው ይገዳደላል እርስ በርሱ። ስለዚህ መመሪያ ከምትለዋውጡ እነሱኑ አስወጡ። ምክንያቱም የያዙት የሰው ቦታ ነውና። እንዴ መንገድ ስራ ውስጥ ፎርጂድ የያዘው ተቀምጦ እኮ ነው ምህንድስና የተማረው መንገድ ለመንገድ ሲዞር ነው። እናማ የሰው ወንበር ላይ የተቀመጣችሁ እስቲ ቢያንስ ኑር ለማለት እንኳን ተነሱ። በቤተሰብነት እንድንከርም ላይክ፣ ሼር፣ ሰብስክራይብ አድርጉ።